አሁን ይሰማል አይደል? አዎ አሁን ይሰማኛል። ምንድነው የምትለኝ? እኔ ምንሽ ኤርትራና ኢትዮጵያ ልናጋባ ታስበን ነበር። ዳግም ቢጋቡን ምን ይመስልሻል? እርግጥ ነው የሁለቱ ሀገራት ግንኙነት በጣም የተወሳሰበ ነው። ሰላም እንዲወርድና ህዝብና ህዝብ እንደገና እንዲቀራረቡ ብዙዎች ይመኛሉ። አንተ በምን መልኩ ቢጋቡ ጥሩ ነው ብለህ ታስባለህ? በቃ እኔ አሁን ፍቅራቸው የድሮ ፍቅራቸው ቢያድሱ እያልኩ ነው። ምክንያቱም አሁን አሰብም እየፈለግናት ነው። ኢትዮጵያ አሰብ እየፈለገች ነው። ኤርትራ ደግሞ አልሰጥም እያለች ነው። ነገር ግን እኛ ደግሞ ብናግባባቸው ምክንያቱም የድሮ ባልና ሚስት ነበሩ። አሁን ቢጋቡ ነገሮቻቸው ይፈታል ብለ ስላሰብኩ ነበር። ምን ይመስልሻል አንቺ? ያ ማለት የድሮውን ፍቅራቸውን በማደስ ችግሮቻቸውን በሰላም መፍታት ይቻላል እያልክ ነው? ትልቅ ሀሳብ ነው። ደግሞ ይዋደዳሉ እኮ ዝም ብለው ሰዎች ያጣለ ግብጽ የምትባል ሀገር አለች። እሷ ነች እኮ የምታጣላቸው እንጂ እኮ ይዋደዳሉ እኮ ህዝቦቹ እኮ አንድ ናቸው። ዜጎቹማ ብዙም ያመሳስላቸው ነገር አለ። ግን ግንኙነቱ የተወሳሰበ እንዲሆን የሚያደርጉ ነገሮች አሉ። ግብጽ ነው